እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። እንደ ቀልድ የጾም ወራት አልቆ ጸሎተ ሐሙስ ላይ ደርሰናል። ዛሬ ያደረሰን አምላክ በሰላም ለብርሃነ ትንሣኤው ያደርሰን። እንደምታውቀው ለጸሎተ ሐሙስ የሚዘጋጀውን ጉልባን አብረን እናዘጋጃለን። አሰራሩ በጣም ቀላልና ቆንጆ ነው። የሚያስፈልገን የተፈተገ ስንዴ እና የተከካ ባቄላ ክክ ነው የሚያስፈልገን። እኔ በጣም አነስ ያለ ነገር ስለምሰራ በጣም በትንሹ ነው ያዘጋጀሁት። ስንዴውንና ባቄላውን ለየብቻ በደንብ አድርጌ አጥበዋለሁኝ። ንጥት ብሎ ውሃውን በደንብ እስኪነጣ ድረስ አጥበዋለሁ። በደንብ ካልታጠበ ስንቀቅለው ትንሽ ከለሩ የመቀየር እንትን ስለሚኖረው በደንብ ንጥት እስኪል ድረስ ደጋግሜ በውሃ አጥቤ ዘፍዝፌ አቆየዋለሁ። ቢያንስ ከ3 እስከ 4 ሰዓት ከቆየሁት በኋላ እንደዚህ በደንብ እንትን ብሎ ከ4 ከ5 ሰዓት በኋላ ሙክክ ብሏል። እንደተቀቀለ ነገር ነው የሆነው። ከዛ በኋላ ማብሰያ ድስት ላይ ገለበጥኩ። ስንዴው ከበቄላው ይልቅ እንትን አለ ላም አለ እና እኔ መጀመሪያ ያሰብኩት ስንዴውን ትንሽ አገንፍዬ ከዛ በኋላ ባቄላውን ነበር ለመጨመር ያሰብኩት። ግን እንደውም ከባቄላው ይልቅ ስንዴው ላላ እና ሁለቱም አብሬ ነው የጨመርኳቸው። ሌላ የሚያስፈልግ የሚጨመር ነገር አላቅም ይኑር አይኑር። እኔ ግን አገር ቤት እናቶች እንደሚሰሩት ነው። ትንሽዬ ዘይትና ጨውን የጨመርኩት። ዘይት የበዛ እንዳይመስላችሁ ኦሊቫ ኦይል አነስ ያለ ነው የጨመርኩት። ከዛ በኋላ አነስ ባለ እሳት አበስለዋለሁኝ። በስሎ እንደዚህ አይነት ይዘት ሲኖረው በቅቶታል ማለት ነው። እንደሚታወቀው ጉልባን ሲሰራ እንደ ንፍሮ ጥጥር ያለ ሳይሆን ትንሽ ቦካ ያለ ነገር ነው የሚሰራ። ይህንን በጣም ለረጅም ሰዓት አቆይተን እናቀዘቅዟለን። እኔ ማታ ነው የሰራሁት። ካደረ በኋላ እንደዚህ አይነት ይዘት ይኖረዋል። ትላንትና እንዳያችሁት ትንሽ ላላ ያለ ነገር ነበረ እና ሲያድር ደግሞ እንደዚህ ደረቅ ይሆናል። በጣም ቆንጆ ነው። እንደዚህ ነው የሚሰራው ጉልባን። እኔ እናቴም አያቴም ሲሰሩ እንዳየሁት እንደዚህ ነው። አሁን ለመብላት ዝግጁ ሆኗል። የሚያስፈልገን ሚጥሚጣ ብቻ ነው። ሚጥሚጣ ከፈለጋችሁም ጨምሩ፣ ካልፈለጋችሁም አለመጨመር ይቻላል። በዚህ ሁኔታ አቅርባችሁ መመገብ ትችላላችሁ። መልካም የፋሲካ በዓል ይሁንልኝ። ሰላም ቆዩኝ።